አንድ ሰው በአውሮፕላን ተሳፍሮ $200,000 ዘርፎ ከ10,000 ጫማ ከፍታ ውስጥ በከባድ ብርድና ዝናብ ወደ ጨለማው ዘለለ። ከዚያም ዳግመኛ ፈጽሞ አልታየም። ይህ በኤፍቢአይ ታሪክ ውስጥ ካሉ ታላላቅ ያልተፈቱ ሚስጥሮች አንዱ ነው። ከ50 ዓመታት በላይ ቢያልፍም ከዚህ ዝላይ በሕይወት መትረፉን፣ መሞቱን ወይም በአዲስ ማንነት መጥፋቱን እስካሁን ድረስ ማንም አያውቅም። ከሁሉ የሚያስገርመው ግን የተጠቀመበት ስም እውነተኛ አልነበረም። ራሱን ዳን ኩፐር ብሎ አስተዋወቀ። ይህ አስደናቂ ሚስጥር የተጀመረው እጅግ በጥንቃቄ በተዘጋጁ እርምጃዎች ነበር። ዳን ኩፐር በኦሪገን ግዛት ፖርትላንድ ከተማ ከሚገኘው አውሮፕላን ማረፊያ ወደ ሲያትል በሚያቀናው የ30 ደቂቃ የኖርዝ ዌስት ኦሪየንት ኤርላይንስ ፍላይት 305 እንደ አውሮፓውያን አቆጣጠር በ1971 ኖቬምበር 24 በተረጋጋ ሁኔታ ተሳፈረ። ምስክሮች እንደገለጹት በ40ዎቹ ዕድሜ ውስጥ የሚገኝ ጸጥ ያለ ጥቁር ቀለም ያለው ሱፍ፣ ነጭ ሸሚዝ፣ ጥቁር ከረቫት፣ የፀሐይ መነጽር የለበሰ ሰው ነበር። ለማንም ጥርጣሬ የሚፈጥር ነገር አልነበረበትም። ግን አውሮፕላኑ ከተነሳ ከጥቂት ጊዜ በኋላ ለበረራ አስተናጋጇ በጸጥታ አንድ ወረቀት ሰጣት። መጀመሪያ ላይ እሷ የተለመደ የፍቅር መልእክት መስሎ ስለታያት ትኩረት አልሰጠችውም ነበር። ከዚያ ግን ኩፐር በተረጋጋ ድምፅ እመቤት፣ ወረቀቱን ብታነብ ይሻላል፣ በቦርሳዬ ውስጥ ቦምብ አለ አላት። እሷ ቦርሳውን ስትመለከት ቀይ ሲሊንደሮችና ሽቦዎችን አየች። ከዚያም በመቀጠል ኩፐር ጥያቄውን አቀረበ። $200,000 የአሜሪካ ዶላር እና 4 ፓራሹቶች። አውሮፕላኑ ላይ ከባድ መደናገጥ ተፈጠረ። አውሮፕላኑ በሲያትል ታኮማ ኢንተርናሽናል ኤርፖርት ካረፈ በኋላ የኤፍቢአይ ወኪሎች $200,000ና 4ቱን ፓራሹቶች ይዘው መጡ። በምትኩ 36 የሚጠጉ ተሳፋሪዎች በደህና እንዲወርዱ ተፈቀደላቸው። ከዚያም በኋላ ኩፐር አውሮፕላኑ ወደ ሬኖ ኔቫዳ እንዲበር አዘዘ። ነገር ግን ያቀረበው መመሪያ በጣም ያልተለመደ ነበር። አውሮፕላኑ ከ10,000 ጫማ በታች እንዲበር፣ በዝቅተኛ ፍጥነት እንዲጓዝ፣ የማረፊያ ጎማዎቹ ወደ ታች እንዲቆሙና የካቢኑ ግፊት እንዳይጨምር ጠየቀ። አውሮፕላኑ በሲያትልና በሬኖ መካከል በሚገኘው ጥቅጥቅ ያለ የደን አካባቢ ላይ እየበረረ ሳለ ኩፐር የቦይንግ 727 የኋላ በሮችን ከፈተ። በአሁኑ ጊዜ ያሉ አውሮፕላኖች በበረራ ላይ እያሉ በራቸውን መክፈት ባይቻልም ኩፐር የመረጠው ቦይንግ 727 አውሮፕላን በጀርባው በኩል መውጫ መሰላል ያለው ልዩ የአውሮፕላን ሞዴል ነበር። ስለዚህም ኩፐር የአውሮፕላኑን የጀርባ በር በዚህ መንገድ ሊከፍት ችሏል። ከዚያ በ1971 ኖቬምበር 24 ምሽት 2 ሰዓት ከ13 ገደማ በከባድ ብርድ፣ በዝናብ እና ምንም በማይታይበት ጨለማ ውስጥ 2 ፓራሹቶችን አዘጋጀ። $200,000ን በወገቡ ላይ አስሮ ወደ ጨለማው ዘለለ። ከዚያ በኋላ ዳን ኩፐርን ማንም ዳግመኛ አላየውም። የኤፍቢአይ ምርመራና ኖርጃክ ኩፐር ከአውሮፕላኑ ከዘለለ በኋላ በአሜሪካ ታሪክ ውስጥ ከትልቁ የኤፍቢአይ ምርመራዎች አንዱ ሆነ። ይህ ምርመራ ኖርጃክ ኖርዝ ዌስት ሃይጃኪንግ ተብሎ ተሰየመ። መርማሪዎቹ ደኖችን፣ ወንዞችን፣ ተራሮችንና ሺዎች የሚቆጠሩ ምልክቶችን በተደጋጋሚ ፈለጉ። ነገር ግን የኩፐር አካል፣ ፓራሹቱም ሆነ ማንነቱን የሚያሳይ አንድም ነገር አልተገኘም። እንደ አውሮፓውያን አቆጣጠር በ1980 አንድ አስደናቂ ክስተት ተፈጠረ። አንድ የ8 ዓመት ዕድሜ ያለው ሕፃን ልጅ በኮሎምቢያ ሪቨር ዳርቻ አሸዋ ሲቆፍር ነበር። ከአሸዋውም ውስጥ የተበላሹ የ$20 ኖቶችን አገኘ። ከተመረመረም በኋላ የእነዚህ የብር ኖቶች ላይ ያሉ ሴሪያል ቁጥሮች ለኩፐር ከተሰጠው $200,000 ጋር በትክክል እንደሚመሳሰሉ ተረጋገጠ። ነገር ግን አንድ ጥያቄ ብቻ ቀረ። ቀሪው ገንዘብ የት ገባ? የኩፐር ድርጊት በአየር ትራንስፖርት አሰራር ላይ ታላቅ ለውጥ አመጣ። ቀደም ሲል የቦይንግ 727 የኋላ ደረጃ በበረራ ጊዜ መክፈት ይቻል ነበር። ይህ ኩፐር የተጠቀመበት ዋናው ደካማ ቦታ ነበር። ከዚህ በኋላ የአየር ኢንጂነሮች አዲስ የደህንነት መፍትሄ ፈጠሩ። እሱም ኩፐር ቬን ተብሎ የሚታወቀው አነስተኛ ሜካኒካል መሳሪያ ነበር። ይህ መሳሪያ የአውሮፕላኑ ፍጥነት ሲጨምር የኋላ ደረጃውን በራሱ ይዘጋል። በአየር ግፊት የሚታገድ ስርዓት በመሆኑ በበረራ ጊዜ መክፈት ፈጽሞ አይቻልም። ብዙ የኤፍቢአይ ተመራማሪዎች ኩፐር በዚያ ምሽት እንደሞተ ያምናሉ።
ምክንያቱም ከ10,000 ጫማ ከፍታ ላይ በከፍተኛ ብርድ ውስጥ ቀላል ልብስ ብቻ ለብሶ ወደ ጨለማ ደን መዝለሉ ለመትረፍ እጅግ አስቸጋሪ ያደርገዋል። ኤፍቢአይ ኦፊሻል ምርመራውን ቢያቆምም የዳን ኩፐር ጉዳይ ፈጽሞ አልተዘጋም። በዘመናዊ ቴክኖሎጂ የታገዘ አዲስ ትውልድ ምርመራዎቹን ቀጥሏል። ለብዙ ዓመታት መርማሪዎች ኩፐር በኤሪየል ዋሽንግተን አካባቢ ወርዶ እንደሆነ ያምኑ ነበር። ነገር ግን ዘመናዊ የራዳርና ሳተላይት ትንታኔዎች እንደሚያሳዩት ከሆነ እውነታው ሌላ ነው። አውሮፕላኑ ቀድሞ ከተገመተው አቅጣጫ በተቃራኒ ወደ ምስራቅ እንደበረረ ይገመታል። ዛሬ ላይ መርማሪዎች በኢንተርኔትና በኤአይ በመታገዝ ምርመራቸውን ቀጥለዋል። በየዓመቱ በዋሽንግተን ደኖች ውስጥ በጎ ፈቃደኛ መርማሪ ቡድኖች ይሰባሰባሉ። ቴክኖሎጂዎችን በመጠቀም ከደን በታች ያለውን መሬት ለማየት ይሞክራሉ። ምናልባት የፓራሹት ወይም የሰው ቅሪት የተቀበረበት ምልክት ለማግኘት። ከ50 ዓመታት በላይ ቢያልፉም አንድም አካል አልተገኘም፣ አንድም ፓራሹት አልታየም። ዳን ኩፐር በእውነት ከታሪክ ታላላቅ የማይቻሉ ከሚመስሉ ስኬቶች አንዱን ፈጽሞ በሕይወት የለም ወይስ በአዲስ ማንነት ተሸፍኖ ሕይወቱን ቀጥሏል? እውነቱ ከእሱ ጋር እስካሁን ድረስ ተደብቆ አለ። እስከ ዛሬ ድረስ ዳን ኩፐር በአሜሪካ የአውሮፕላን ጠለፋ ታሪክ ውስጥ ያለምንም ምልክት የጠፋ ብቸኛ ጠላፊ ሆኖ ይቆያል እና የዓለም ትልቁ ያልተፈታ ሚስጥር ነው።